በተራሮች መካከል ተወልዳ በታሪክ የተፈተነች በባህል የተዋበች አንዲት ከተማ አለች። ይህች ከተማ ብዙዎች የሚያውቋት በስሟ ብቻ ነው። ነገር ግን ከጀርባ ያለው ታሪክ እጅግ የሚያስደንቅ ነው። የወሎ ንብ የልጅ ማዕከል የባህል መድረክ ይህች ናት ደሴ። ደሴ በዛሬ መልኩ እንደ ከተማ መደጋገፍ የጀመረችው በንጉስ ሚኒሊክ ዘመን አካባቢ ነው። የአካባቢዋ ምቹ አየር ንብረት የመንገድ አቀማመጧና የንግድ እድገት በፍጥነት እንድትለወጥ አድርጓታል። ከትንሽ መንደር ተነስታ ዛሬ የወሎ ዋና የንግድ ባህል ማዕከል ሆናለች። ደሴ የሚለው ከተማዋን ብቻ ሳይሆን የሰዎቿ ባህል ነው። የወሎ የሙዚቃ በልዩ ዜማ በጥልቅ ግጥሙና በሚስብ ድምጹ ይታወቃል። የወሎ ዜማ በኢትዮጵያ ሙዚቃ ታሪክ ውስጥ ልዩ ቦታ አለው። የደሴና የወሎ ምግቦች በተለይ በባህላዊ አዘገጃጀታቸው ይታወቃሉ። እንጀራ፣ ወጥ እና የተለያዩ አካባቢ ምግቦች የነዋሪዎቿ የእንግዳ አቀባበል አካል ናቸው። የደሴ ሰዎች በአክብሮት በወዳጅነትና በእንግዳ መቀበል ባህላቸው ይታወቃሉ። ደሴ በዙሪያዋ ብዙ ታሪኮች ቦታዎችን ይዛለች። አካባቢው ጥንታዊ ቤተ እምነቶች፣ የንጉስ ዘመን አሻራዎችና ባህላዊ ህንጻዎች የከተማዋን የቀድሞ ታሪክ ያስታውሳሉ። ከደሴ አቅራቢያ ያሉ የወሎ ተራሮች ውበቶች፣ ተራሮች፣ ሸለቆዎች የአካባቢ ልዩ ሀብት ናቸው። በቅርብ ዘመን ደሴ በኢትዮጵያ ያሉ ግጭቶች ተጽዕኖ ደርሶባታል። ነገር ግን ነዋሪዎቿ በጽናት ቆመው ከተማዋን እንደገና ለማሳደግ እየጣሩ ይገኛሉ። ደሴ በካርታ ላይ ያለች ከተማ ብቻ አይደለችም። ደሴ የታሪክ መጽሐፍ ናት። የባህል ማህደር ናት። የወሎ ህዝብ ኩራት ናት። ከጥንት እስከ ዛሬ ያለው የደሴን ጉዞ አብረን ተመልክተናል። እናመሰግናለን። ሚላ ቲዩብን ሰብስክራይብ ያድርጉ።